አንዳንድ ሰዎች ህይወትን ያሻሽላሉ፣ አንዳንዶቹ ያነሳሉ፣ አንዳንዶቹ በጨለማ ጊዜ ከጎን ይቆማሉ። ግን አንዳንድ ሰዎችም አሉ ሳይመቱህ፣ ሳይጮሁብህ፣ አንዳንዴም በፊት እየሳቁልህ ግን በጸጥታ ህይወትን የሚያፈርሱ። ዛሬ ስለነሱ የምንነጋገር ይሆናል። ስለዚህ ወደ ቪዲዮ ከመግባታችን በፊት ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ ማድረጉን አይዘንጉ። እናም ከእነዚህ ሰዎች ጋር ጊዜን ካሳለፍክ አንተም እንደነሱ መሆን ትጀምራለህ። ምክንያቱም ሰዎች የሚነግሩ ቃል ብቻ አይነካም፣ የምታሳልፈው ጊዜ እና የምትቀርባቸው ሰዎች አስተሳሰብን ይቀርጻሉ። ዛሬ መራቅ ያለባችሁን 10 ሰዎች የምነግራችሁ ይሆናል። ስለዚህ ቪዲዮውን እስከ መጨረሻው ይከታተሉ። ከእነዚህ ሰዎች ራስን ጠብቅ። አንደኛ፣ ሁልጊዜ የሚያሳንሱን ሰዎች። አንድ ቀን ለሰው ህልምን ትነግረዋለህ፣ አንድ ቀን እንደዚህ ያደርጋለሁ ትለዋለህ። እሱ ግን ይስቃል። አንተ ይህን ታደርጋለህ አትችልም ይልሃል። በመጀመሪያም አብረው ትስቃለህ፣ ከዚያ ግን ቃሉን ትደግመዋለህ። ምናልባት አልችልም፣ የዚህኔ ነው አደጋው። ሌላ ሰው የተናገረው አንድ ቃል ወደ አእምሮ ገብቶ ራስን እምነትን ሊሆን ይችላል። ስለዚህ ህልምን ለሚያሳንስ ሰው ሁልጊዜ ማስረዳት አትጠብቅ። አንድ ጊዜ ማብራራት ሳይሆን መራቅ ነው ያለብህ። አንተ ራስህ እስካመንክ ድረስ ሌላ ሰው ስላላመነብህ ብቻ ህልምን አትጣል። ሁለተኛ፣ ሁልጊዜ የሚያወሩ ነገር ግን የማይሰሩ ሰዎች። እነዚህ ሰዎች ብዙ ምክር አላቸው ግን ውጤት የላቸው። እንደዛ አድርግ እንዲህ አድርግ ይለዋል፣ ግን ራሳቸው ምንም አያደርጉም። ለሰዓታት ስለ ስኬት ሊያወሩ ይችላሉ፣ ግን አንድ ሰዓት ለስኬት የላቸውም። ተጠንቀቅ፣ ምክንያቱም በቃላቸው ሳይሆን በልምዳቸው እንዳትቀረጽ። ከሚናገረው ሰው ይልቅ የሚተገብረውን ሰው ተመልከት። ሶስተኛ፣ ስኬትህን የሚያወዱ ሰዎች። ይህ በጣም አስቸጋሪ ነው፣ ምክንያቱም ይህ ሰው ጠላት እንደሆነ በቀላሉ ላታውቅ ትችላለህ። ምናልባት ወዳጅ ነው፣ ምናልባት በየቀኑ አብሮ የምትኖር ሰው ነው። ግን አንተ አንድ እርምጃ ወደፊት ስትሄድ ደስ አይለውም። አንተ ስታሳካ ምላሹ ዝምታ ነው። አንተ ስትወርቅ ግን ደስታ ይሰማዋል። እንዲህ ያለ ሰው ከጎን ቢቆም ወደ ኋላ አድርገው፣ ከህልምህ ሊያሰናክል ይችላልና። አንተ ስትሳካ ደስ የሚለው ሰው በእውነት አክብረው። አራተኛ፣ ሁልጊዜ ተጠቂ ሆነው የሚኖሩ ሰዎች። ሁሉም ሰው ችግር አለው፣ እኔም ችግር አለኝ፣ አንተም ችግር አለ። ግን ልዩነቱ አንድ ሰው ችግሩን ለመፍታት ይሞክራል፣ ሌላኛው ግን ተጠቂ መሆን ይፈልጋል። ቤተሰቦቼ ናቸው፣ ጓደኞቼ ናቸው፣ እድሌ ነው ባክህ። ሌሎች ሰዎች እንዳላሳካ አደረጉኝ። ምክንያት ሊኖራችሁ ይችላል፣ ግን ህይወትን ለመቀየር ኃላፊነት መቀበል አለብህ። ሁልጊዜ ሌላ ሰውን የሚወቅስ ሰው በራሱ ለመቀየር አቅም የለውም። እናም ሌላኛው ነገር ደግሞ ለምንድነው እስካሁን ላይክ እና ሰብስክራይብ ያላደረግከው? ኦኬ ኤኒዌይስ ወደ አምስተኛው እንግባ። ጊዜን የሚሰርቁ ሰዎች። ገንዘብ ሲሰረቅ ታውቃለህ፣ ስልክም ሲሰረቅ ታውቃለህ። ግን ጊዜ ሲሰረቅ አንዳንድ ጊዜ አታውቅም። 1 ሰዓት፣ 2 ሰዓት፣ 1 ቀን፣ 1 ወር፣ በመጨረሻም 1 ዓመት። አንዳንድ ሰዎች ለህልም የሚገባውን ጊዜ በንግግር በወሬና በከንቱ መዝናኛ ይሞላሉ። አስታውስ፣ ጊዜ ህይወት ነው። ስለዚህ ጊዜ ለማንም በነፃነት አትስጥ። 6ኛ፣ ሚስጥርህን ለማይጠብቁ ሰዎች። አንድ ሰው ሚስጥርህን ስትሰጠው በእጁ ሌላ ኃይል እንደሰጠው ይቆጠራል። ስለዚህ ለሁሉም ሰው ልብህን አትክፈት። ለሁሉም ሰው ፊትህን ሊያዩ ይችላሉ፣ ግን ሁሉም ሰው ውስጥህን ማወቅ አይጠበቅባቸውም። እምነት በቃል አይገነባም፣ በጊዜና በተግባር እንጂ። ስለዚህ ሰውን ከማመንህ በፊት ተመልከተው። በሌሎች ሰዎች ሚስጥር ላይ እንዴት እንደሚያወራ ተመልከት። ምክንያቱም ዛሬ ስለ ሌላ ሰው የሚነገር ከሆነ የአንተ ሚስጥር አትንገረው፣ ነገ ስለ አንተ ሌላ ሰው ሊናገር ይችላልና። አንዳንድ ሰዎች እኮ አሉ አይደል፣ ሚስጥራችንን ዛሬ አካፍለናቸው በነጋታው የራሳችንን ሚስጥር ከሌላ ሰው የምንሰማበት እኮ ጊዜ አለ። 7ኞቹ ሰዎች ደግሞ ሁልጊዜ የሚያስቆጡ ሰዎች። አንድ ሰው ቁጣን መቆጣጠር ይፈልጋል፣ ምክንያቱም በቁጣ ውስጥ ስትሆን የማታደርገውን ታደርጋለህ፣ የማትናገረውንም ትናገራለህ። 1 ደቂቃ ቁጣ ውሳኔ ዓመታትን የሚቆይ ችግር ሊፈጥር ይችላል። ስለዚህ ሰው ሲያስቆጣ ወዲያውኑ አትመልስ፣ ዝም በል፣ ተንፍስ፣ ተረጋጋ እና ራስን ተቆጣጠር። አስታውስ፣ አንተን የሚያስቆጣ ሰው አንድ ጊዜ አሸንፈዋል። አንተ ራስን ስትቆጣጠር ግን አንተን ያሸነፍከው። 8ኛ፣ ሁልጊዜ የሚያስፈራሩን ሰዎች። እነዚህ ሰዎች አትሞክር፣ ትወድቃለህ፣ ሰዎች ይስቁብሃል፣ አትችልም ይሉሃል። እነዚህ ቃላት አእምሮን ከመጀመሪያውኑ ሊያስቀሩት ይችላሉ፣ ግን ማንም ሰው የወደፊቱን አያውቅም። ለአንተ የነገን ዛሬ ሰው ሊፈርድልህ አይችልም። ስለዚህ ሌላኛው ሰውን ፍርሃት ልክ እንደ ራስህ ፍርሃት አትቀበል። እሱ አልቻለም ማለት አንተ አትችልም ማለት አይደለም። 9ኛ፣ አንተ የሚጠቀሙ ሰዎች። እውነተኛ ጓደኛና ተጠቃሚ ጓደኛ ልዩነት አላቸው። አንተ ስትሰጥ ይመጣል፣ አንተ ስትረዳ ይመጣል፣ አንተ ስታስፈልግ ግን የለም።
እንዲህ ያለ ግንኙነት እውነት ወዳጅነት አይደለም። አንተ ሰውን መርዳት አቁም እያልኩ አይደለም፣ ግን ራስን እስክታጠፋ ድረስ ሰዎችን መርዳት አቁም። 10ኛ ራስን እንድትጠላ የሚያደርጉ ሰዎች። ይህ ከሁሉም የከፋ ነው። አንድ ሰው ስህተትህ ሊነግርህ ይችላል። ይህ መጥፎ አይደለም። እውነተኛ ሰው ስህተትህን ይነግራል፣ ግን ልዩነቱ እውነተኛ ሰው ስህተትህን ያሳያል። መርዛማ ሰው ግን አንተን ራስን እንድትጠላ ያደርግሃል። አንተ ምንም አይደለህም፣ አትችልም፣ አንተ ምንም አታደርግም። እነዚህ ቃላት ልብ ውስጥ አታስገባ። ሰውን አስተያየትም የአንተ ዋጋ መለኪያ አይደለም። አሁን አንድ ነገር ልንገርህ፣ ይህ ቪዲዮ የተሰራው ሁሉንም ሰው እንድትጠላ አይደለም፣ ሁሉንም ሰው እንድትጠራጠርም አይደለም። የተሰራው ማን ወደ ህይወት ማስገባት እንዳለብህ እንድታውቅ ነው። ምክንያቱም ህይወትህ ዋጋ አለው፣ ህልምህም ዋጋ አለው። እናም ልብህም ለማንም ሰው መጮች አይደለም። ስለዚህ ዛሬ አንድ ውሳኔ ወስን። ህልምህን የሚያሳንስ ሰው እንዲገልጽላት ጠብቅ። ከአንተ የሚጠቀም ሰውም ለዘላለም እንዲጠቀምባት ፍቀድ። ሁልጊዜ የሚያስቆጣ ቁጣ እንዲቆጣጠራት ትፍቀድ። ራስን እንድትጠላ የሚያደርግ በአእምሮ ውስጥ ቦታ አትስጠው። እናም ስኬትን የሚያወድ ለምን እንደማይወድ ለማስረዳት አትጠብቅ። ስራ፣ ውደቅ፣ እንደገናም ተነሳ። እናም ወደፊት ሂድ። አንድ ቀን ከነዚያ ሰዎች አትችልም ያሉክ አንተን ሲያዩ እንዴት አደረገው ሊሉ ይችላሉ። እናም በዚያን ቀን ለማንም ማስረዳት አያስፈልግህም፣ ውጤትህ ይናገራልና። ስለዚህ ሰዎችን አትፍራ፣ ግን ሰዎችን በጥንቃቄ ምረጥ። ሁሉንም ሰው ከጎን ማቆም የለብህም። ሁሉም ከጎን የቆመ ሰው ሁላ ወዳጅ ነው ማለት አይደለም። እናም ሁሉም የራቀው ሰው ሁላ ጠላት ነው ማለት አይደለም። ጥበብ ማለት ማንም መቅረብ እንዳለብህ ማወቅ ብቻ አይደለም። ጥበብ ማለት ማንም መራቅ እንዳለብህ ማወቅ ነው። እናም አንተ ህይወትን ለመቀየር ከወሰንክ ማንም ሰው እንዲያስቆምህ ህልምህን አትጠብቅ። አእምሮንም ጠብቅ፣ ጊዜንም ጠብቅ። እናም ከማንም በላይ ራስህን ጠብቅ። ምክንያቱም ህይወትህ ታሪክ ገና አላለቀም፣ አሁን ነው የጀመረው።